ወፍ ማንም አያገኘው ምንም ካሜራ እየመሰለኝ አይደለም ድምጼ አያምርም እኔ ሙዚቃ ነው ማጠናው ካልኩት በቃ ራስን ቻለው ሚስት ሙዚቀኛ ነች አዎ ታዲያ እና ምን ላይ አይወጣም ሰላም መገናኛ ፕሮግራማችን ጀምሯል። እንግዲህ በመገናኛ ፕሮግራም እየተገናኘን የምንጨዋወትበት ፕሮግራማችን ነው። በዛሬ መገናኛ ፕሮግራም አኒስ አብሮን አለ። አኒስ እንኳን ደህና መጣ። እንኳን ደህና ሰላም ነው? ሰላም ነው። እንደምን አለ? ደህና ነህ? አለን አለን። መስገን ፈጣሪ ይመስገን። እስቲ ከስምህን ጀምር። ምን ማለት ነው አኒስ? አኒስ ኦሮምኛ ነው። እኔም ማለት ነው። ሙሉ ስምህን እስቲ ንገረኝ። አኒስ ገቢ ኢዳኡ እባላለሁ። አኒስ ገቢ ኢዳኡ። አዎ የገቢ ኢዳኡ ልጅ ነኝ። ስለመጣ በጣም ደስ ብሎኛል አኒስ። በጣም አመሰግናለሁ። አንድ በጣም በሚያስቅ ነገር አለ ስላንተ። እንዴት ተማርኩ ዩኒቨርሲቲ? ሙዚቃን የተማርኩትኝ ሁሉ ዩኒቨርሲቲ ሙዚቃን የተማርኩ ሙዚቃ ነው፣ ፒያኖ ነው ያጠናሁት። ብዙ ሰው የሚያውቀው ግን ህግ እንደምትማር ነበር። እንዴት ነበር ይህ አጋጣሚ? ያው ከፋዘር ጋር 70-30 ነው ውላቸው። እሱ 30% ነው ይሰባውን እኔ ነኝ እና 30% ግዴታ ነች፣ እዛ ታስፈልገኛለች። እሺ ምንም ቢሆን በቃ የምንቀሳቀስበት ነገር ነች። እኔ ሙዚቃ ነው የማጠናው ካልኩት በቃ ራስን ቻለው ራስ ወለክበት ጨርስ ነው በቃ። ወታደር ነው፣ ሚሊተሪ ነው እሱ ነው። አድርግ ነው፣ ይሄን ታድርጋለህ፣ ይሄን እናደርጋለን። ቀጥን ያለ ትእዛዝ ነው፣ ቀጭን ትእዛዝ ነው። የማታከብር ከሆነ በራስ መንገድ ትሄዳለህ። አይከለክልም፣ በራስ መንገድ ትሄዳለህ። ግን አጠይቀውም ሼር ማለት ነው እሱ እና 30% ሼር አለው እሱ። ያው ይልክልኛል ሁሌ በየወሩ 70 ይችላል ማለት ነው። ስለዚህ ሲሄድ በቃ እኔ ወስኜ ነው የሄድኩት፣ ሙዚቃ ለመማር ወስኜ ነው የሄድኩት። እሺ ሰው እንትን ልብ ትረታውን አጠናሁት። እሺ እንዴት ነው ሙዚቃ ምናምን ሲል እኔ ሙዚቃ ሲል አባትህ ከሙዚቃ ጋር የተገናኘ ሰው ነው እንዴ? በጣም ጎበዝ ሙዚቀኛ ነው። 3 አልበሞች ሰርቷል፣ ሲንግሎች አሉት። ምርጥ ኦርኬስትራ ውስጥ የነበረ ሰው ነው። አሁን ደግሞ ቪክቶሪያ እያገለገለ ያለ ሰው ነው፣ ቪክቶሪያ ባንድ ውስጥ ማለት ነው። አሁን ሙዚቀኛ ነው። ምርጥ ድምጽ ያለው ሰው ነው። ቢሊሱማ ወልቂጡማ ቶክቹማ ኦሮሙማ አንገዮ መሮሞ ሲላጋዮ ወልቆኔ ጅራና። ታዲያ እንዴት ወደዚህ እንድትገባ እንደውም አላገፋፋም? በእነሱ ጊዜ እንትን የለማ፣ ውጤት አልነበረውም እኮ በእነሱ ጊዜ። በእነሱ ጊዜ ለፍቅሩ ነው የሚሰራው፣ ለሀገር ነው የሚገለግል። እንዳሁኑ አንድ ሲንግል ይዘህ ዘፋኝ ነኝ አትልም። በእነሱ ጊዜ ምን ልትሰራ ነው? ኦርኬስትራውን ካልያዝከው ምን ልትሰራ ነው? አልበም ምናምን የሚሰራ አቅም ከሌለ ያኔ ሰዎች ራሱ ፕሮዲስ ሊያደርጉ ምናምን የሚፈልጉ በደንብ ብዙ ነገር መስራት እንድትችል ምናምን በጣም እንትን አለ፣ ውድድር አለ። እንዴት ታዲያ አልገፋፋም ወደዚህ ሙዚቃ እንድትገባ? በእነሱ ጊዜ የነበረው የትሬንድ በጣም አስቸጋሪ ነበር ለዘፋኝ። ለአዝማሪ እኮ ልጅ አይዳርም ነበር። እሱ አዝማሪ ነው ከሱ ጋር። ስለዚህ ለሙዚቀኛ በዛ ጊዜ እንትኑም ያን ያክል በአቅምም በምንም የተመቻቹ አልነበሩም። ራሱ በጣም ብዙ ቻሌንጅ ነበረው። ቻሌንጁም እንዳለ ሆኖ ደግሞ ለስራም ለኑሮም አይመችም ነበር እና ያንን እንድገባ አልፈለግም። እዛ ቻሌንጅ ውስጥ እንገባ አልፈለግም። የኪነ ጥበቡ ጥላቻ ሳይሆን እሱ የደረሰበት ነገር ከፖለቲካ ጋር የተያዘ ጉዳዮች ነበሩት። በጣም ትንሽ አፋን ኦሮሞ ሙዚቃ ላይ ያሉ ነገሮች ትንሽ አስቸጋሪ ሁኔታዎች ነበሩት እና እነዛን ነገሮች እኔም ቻሌንጅ ውስጥ እንድገባ ስላልፈለገ ነው። አቲነቱበና ባኮን ዲፍቴ አቲዴ ሙፍታደ ባኮን ዲፍቴ አቲዴ ሙፍታደ ዱበቹ ዳዳቤ አቲነቱበና
ግን ያው ሰርፕራይዝ ነው ያደረኩት። ተመርቄ ሲጠበቅ ሙዚቀኛ መጣ። አዎ እኔ ተመርቄ ግራጁዌት አድርጌ እንዳመጣ አልኩት። ሊያስመርቀኝ ሲመጣ ወሎ እንዳትመጣ ብዬ ማጂን ጠራሁት። ለምን የሚባል ጥያቄ አልመጣብህም? አዎ እኮ አይ በቃ እኔ ጨርሼ እመጣለሁ አልኩት። ማዘር መጣለች ብዬው እሺ። ከዛ ለፕሮግራምም ለምንም አልሄድኩም እሱ ጋር ስራ እስከሚይዝ ድረስ። እውነቴን ነው ስራ እስከሚይዝ ድረስ በጣም ጨንቆኝ ነበር። አልነገርኩም? እስከዛ ድረስ አላወቀም። ልጄ ጠበቃ ነው እያለ ነው እሱ የሚያስበው። አዎ ህግ ላይ ነው እሱ ኢንቨስት ያደረገው። 30% ህግ ላይ ከዛ ስራ አገኘ። ወደ ደምቢዶሎ ዩኒቨርሲቲ ሌክቸር ወዲያው ተቀጠርኩኝ ማለት ነው። 2 ወር ነው የቆየሁት ስራ አጥቼ። 2 ዓመት ነው መሰለኝ። 5 ዓመት ተመሬ ራሱ እንደዛ ጊዜ ወረዘበብህ። 2 ወራን በጣም ጨነቀኝ። ስራ ይዤ ፋዘር እስከምና ፒያኖ ነው ያጠናሁት። እሺ ክላሲካል ሙዚቃ ነው የተማርኩት። ሰቃይ ተማሪ ሰቃይ መሆንማ ዩኒቨርሲቲ ከገባ ሰቃይ ነበርኩ ማለት ነው። አዎ በማድረግ የተመረኩትና በቃ ደምቢዶሎ ዩኒቨርሲቲ አዲስ ዩኒቨርሲቲ ነው። አገሩን አላውቀውም፣ ግን በቃ ስራ ለስባል ሄድኩኝ። ቀጥ ብዬ ሄድኩኝ። ሻንጣዬን ይዤ ሄድኩኝ። ቀጥታ ነው ሄድኩት። እሺ እዛ ሄድኩኝ። እዛ ወንበር ላይ ተቀመጥኩት። ኮሌጅ ዲን ሆንኩኝ እና ዲን እስከ መሆን ደረጃ ደረስኩ። አዎ በቶሎ ነው። አስተማሪ ነበር የሆንኩ መጀመሪያ። ወደ መጀመሪያ በሌክቸር ገባሁ። እሺ ዲፓርትመንት ሄድ ሆንኩ። ከዛ ዲፓርትመንት አቋቋምኩ የሙዚቃ ዲፓርትመንቱን። ከዛ ኮሌጅ አለ ስኩል ኦፍ ፐርፎርሚንግ ቪዥዋል አርት። እሺ እሱን ዲን ሆንኩኝ ማለት ነው። ከዛ የዩኒቨርሲቲው ምርቃት ላይ አባቴን ጋበዝኩት። እዛው አንድ መድረክ አካካስኩ። ጠቅላይ ሚኒስትሩ ያወቀው የዛኔ ነው ወይስ እንደገባ? በቃ እዛ ነው ያወቀው። በቃ ነገርኩት። አልዘፍንለትም፣ ቴፕ ስራ አያስቀምጠኝም። እሱ ካሴቶች ይገዛል፣ እኛ ግን እንድናዳምጥ አይፈልግም። እኔ እኮ ጨርሼዋለሁ ደግሞ ለህግ ሰው ሙዚቃ አስፈላጊ አይደለም። በልጅነታችንም በጣም ብዙ ሙዚቃዎች እሱ በጣም ሙዚቃ ይወዳል። ኦዲዮ ካሴት ማለት ነው በጣም ብዙ ነው ያለው እና ያው እሱ ሲወጣ ስራ ሲወጣ ነው የምናዳምጠው። ከደረሰብህ ጆሮውን አታገኘውም። እንዲህ ነው ያነሳው። ፎርማሊ ነው ያባታስ ቅጣት ዲሲፕሊን እንዳልኩ ሚሊተሪ ቤት ነው። ማዘርም ሚሊተሪ ነች፣ እሱ ሚሊተሪ ነው እና በጣም ሲሪየስ ነበረ። በቃ ግን እኔ በደንብ ነበረ ማዳምጠው። እሱም ሲሰራም ሳየውም መድረክም ይዞኝ ይሄዳል። ደግሞ ይዞኝ ይሄዳል እኮ ምርጥ ኦርኬስትራ ይዞኝ ይሄዳል። ለመጀመሪያ ጊዜ ፒያኖ ያየሁት እዛ ነው አሁን እና በጣም ደስ ይላል። ትልቅ ኦርኬስትራ ፋንፋር ማርሽ ባንዱ ምናምን አስለክፎኝ ራሱ ማለት ነው። የት ሰፈር ነው ያደግከው? ራሻ ካምፕ ጦር ኃይሎች ራሻ 3 ቁጥር ማዞ ራሻ ካምፕ። እሺ እኔ ቀለብረት ነው የተማርኩት። እስከ 8ኛ ክፍል እዚህ ነው የተማርኩት ማለት ነው። ሰው ሚሊታሪዎች ናቸው፣ ሙዚቀኞች ናቸው። በቃ ሙዚቃ ቤት ውስጥ ያደግኩት ያው ከነ ኩርኩማ ከነ ስርዓቷ። አዎ እንዳልኩ በጣም ጎበዝ ሙዚቀኛ ነው። ስለዚህ እኔም ጎበዝ ሙዚቀኛ እንደሆነ አድርጎኛል። ሳስበው ነው። ካወቀ በኋላ የነበረው ሪአክሽን እንዴት ነበር? እንዴ በጣም ነው ደስ ያለው። ተገረመብህ በጣም? አዎ የፈጣሪ ስራ ይገርማል ያለው። ምክንያቱም እኔ ስማር ደግሞ መስፈን ብቻም አይደለም ቢዮንድ ሙዚቃ ከዛ በላይ የሆነ ኮል እንዳለው ነው የተሰማኝ። ሰው ዘፍንለትና ሲወደው ከዛ እኔ ለምን ማለት ጀመርኩ። እንዲህ ነገር እንዴት ነው? ምን አይነት ኢነርጂ ነው? ምን አይነት ውበት ያለው ነገር፣ ምን አይነት ፍቅር ቢሆን ነው እንደዚህ የሰውን ልብ የሚያስደነግጥ? እንዴት ባዜማው ነው? እንዴት ነው ባዜማው ነው ሊወደው ይቻላል? እሺ እንዴት ነው ሰውን ታች የምታደርገው? በቀላሉ ማንም ሰው ሊደርስ የማይችልበት ቦታ ላይ አንተ ሚውዚካሊ ሰው አይምሮ ውስጥ ትደርሳለህ። የሚገርም ኮሚዩኒኬሽን ነው ማለት ነው። ጆሮዬ ማዳመጥ እንደማልችል የገባኝ ሙዚቃ ስማር ነው። ለካ መማር አለብኝ ለካ ለማዳመጥ። ክሪቲካል ሊስነር ለመሆን በራሱ መማር ያስፈልገዋል። ሁላችንም ካልተመረመረ የገባኝ ሙዚቃ ነገር በጣም ውስጡን ለማወቅ በቃ ገባሁ። እኔ ትምህርት ግዴታ ነው። ገባሁ በቃ ጠቅልዬ ነው። ክረምትም አልመጣም ምናምን ሙሉ ግቢ ነው ያሳለፍኩት።
ትሬኒንግ ሰጣለሁ። ህይወት ከሙዚቃ ጋር ኮምፕሊትሊ ጉዳዩ እንዲገባኝ ፈለኩኝ። ምንም ሳይገባኝ መጨረሻ ላይ እንደዛ ሆኖ ያው በጣም ብዙ ነገር እንደሚቀረኝ ነው መጨረሻ ላይ ሲምበርባደሁኩ ከቲንቲኔ ተካ ሲምበርባደሁኩ ከቲንቲኔ ተካ ሲምበርባደሁኩ ከቲንቲኔ ተካ ሲምበርባደሁኩ ከቲንቲኔ ተካ ባላማና ቀቢ አይሰቲ ሲርጋ እንደወጣ መስፈን አልጀመርክም? ወደ ኬሪሩ ወደ አስተማሪነት ሄደ? አዎ ማለት መቼ ነው መስፈን የጀመርከው? እንደወጣሁኝ እኔ ዩኒቨርሲቲ አሁን ስትቆይ ትንሽ የሚሰማ ነገር አለ አይደል? ወጥተህ በቃ ወዲያው የሆነ ነገር ሁሉም ነገር በአንዴ ነው የሚሆን ነገር ነበር የመሰለኝ። ልክ እንደጨረስኩ ወጥቼ ዘፍናለሁ ነበር። ዓለም የሚያቀኝ ነበር የመሰለኝ እንደወጣሁ ግቢ ወፍ ማንም አያቀኝ። አርፌ ላስተምር እኔ ጉዳዩ ራሱ ከኔ ጋር ብቻ ነበር። ኦኬ እና መጥቻውን ክለብም ለመስራት ምናምን በዛን ጊዜ ሳስብ እኔ ሙዱንም አላውቅም ምናምን በቃ ምንም በቃ አዲስ ነው የሆነብኝ ለኔ። ያጠናሁት ክላሲካል ነው፣ እዚህ ደግሞ የሚጫወቱት ፖፕ ነው የሚጫወቱትና ቶሎ በጣም ፈጣን መሆን አለብህ ምናምን ብዙ ነገሮችን በጣም አክቲቭ መሆን አለብህ ማለት ነው። ሌላ ክላስ ነው በቃ ሌላ ትምህርት ያስፈልገዋል ይሄ ራሱ ስራ። ስለዚህ እኔ አሁን የተማርኩትን ነገር ቦታ ማስይዝበት እረፍት ያስፈልገኝ ነበር። በቃ እሱን እያሰብኩ ነበር ስራ ሳስብ የነበረው ማለት ነው። እና የፋዘር ጉዳይ የሚገርምህ አንድ አብሮ የተማረ ሰው የሆነች የ5 ደቂቃ አጋጣሚ ያለችው ወለኝ የትኛው አስተማሪ ነበር? በ5 ደቂቃ ምክንያት አንድ አጋጣሚ ነበረ። አሃ ትዝ ይልሃል? በዚህ አጋጣሚ መምህሮቼን በጣም ነው የማመሰግናቸው። በጣም ነው የምወዳቸው፣ በጣም ነው የማመሰግናቸው። ፒተር ይባላል ፒያኖ አስተማሪና በጣም ሲሪየስ ነው ክላስ ላይ በጣም። እኔ ደግሞ ትንሽ የምዘናጋው ነገር አለብኝ እና መጀመሪያ ጊዜ ገብቼ ዩኒቨርሲቲ ገብቼ እኔ ወዲያው ሙዚቃ ዲፓርትመንቱን ነው የፈለኩት። ግቢ እንደረገጥኩ ደሴ እንደረገጥኩ ሌሊት ነው የገባሁት። ሙዚቃ ዲፓርትመንቱን እየፈለኩ ሳይ እዛ ነው ብሎ አሳይቶኝ ፎቁ ላይ ወጥቼ ሳይ ፒያኖ አገኘሁ። አንዱን ክፍል ብርግዳ አድርጌ ስገባ ፒያኖ አለ፣ ጥቁር ፒያኖ። እሺ ደነገጥኩ። ምን አገኘሁ? አዎ በቃ በጣም ነው የገረመኝ እና ቁጭ አልኩኝ እና ቁጭ ብዬ ምንም አላውቀውም እንግዲህ ነክቼው አላውቅም። ከዛ በፊት ቀርቤ አንዴ ነው በልጅነቴ ነው ያለ ሚሞሪ ምናምንና አላውቀውም በቲቪ ካልሆነ በስተቀር ግን በቃ እሱ ነው መማር የምፈልገው ምናምን ጥቁር ነው። ከዛ ቁጭ አልኩ ጠጠሮቹ ምናምን በቃ ጣም አደረገው የሆነ ድምፅ አወጣው ማለት ነው። ከዛ ሰው እየበረረ መጣ። ማን ነካው ምናምን ነገር አለ። ሳይ ና እኔ ተማሪ ነኝ ገና መግባቴ ነው ፍሬሽ ነው ጦጣ ተመዝገባል አልተመዘገብኩም ሁለተኛ እዚህ እንዳለኝ ምናምን ብላ አባረረኝ። የመጀመሪያዋ አስደነገጠኝ። ከዛ እንደገባሁኝ ከዩኒቨርሲቲ ከመግባት በፊት ዘፍናለሁ እኔ እዛ ልክ ዌልካም ፍሬሽ ተዘጋጅቶ እኔ ዘፈንኩ ማለት ነው። እንደገባሁኝ ግቢ በቃ ተሸክመውኝ ዞሩኝ። ራሳቸው አንተ ሙዚቃ ነው መማር ያለብህ አንተ ሙዚቃ ነው መማር ወሰን እዛው ጋር ማለት ነው። ሙዚቃ ነው መማር ያለብህ ክበብ አለ አይደል? የባህል ኪነት ክበብ በደንብ አክቲቭሊ እንሳተፋለን። ኪነ ንቃት የሚባል ፕሮግራም አለን። በጣም የሚገርም ጊዜ ነው ያሳለፍነው። እኔ አላውቅም እንግዲህ ከዛ በኋላ ያለውን አሁን የምትማሩ ልጆች እንግዲህ ፈጣሪ ይርዳችሁ። 10 ዓመት ሆነ ቆጣ 10 ዓመት አካባቢ ሱቅታው እንግዲህ። እስኪ ደግሞ ወደ ፐርሰናል ህይወት ደግሞ እንምጣ። እሺ እንዴት ነው አሁን ምን ላይ ነው ያለው? አሁን ባለትዳር ነኝ። አንድ ሴት ልጅ አለኝ። ባለቤቴ ሎዛ አድማሱ ትባላለች። ጎበዝ ሙዚቀኛ ነች። ሚስት ሙዚቀኛ ነች? አዎ። ታዲያ እና ምን ላይ አይወጣም? በህይወት ውስጥ በጣም በቀላሉ መኖር ይሻለኛል። በግልጽና በቀላል ሰው የምፈልገው ነገር ሙዚካሊ ነው። በማይመለከተኝ ነገር መከበብ አልፈልግም። ማወቅ የምፈልገው ስለ ሙዚቃ ነው። መማር የምፈልገው ስለ ሙዚቃ ነው። ብዙ ነገር አሳውቆኛል። ስለዚህ ዙሪያዬን በሱ ጓደኞቼም ምናምን ከኔ ጋር ካዋልክ በቃ ሙዚቃ ነው የምታወራው። ምንም ማድረግ አይቻልም። አንድ ነው የሚሆነው። አይቻልም። በቃ የለም በቃ ሌላ ነገር አልችልም። ራሴ እንደዛ ስለምትጀዋለሁ ግዴታ ነው። ምክንያቱም ማወቅ ካለብህ ብዙ ማወቅ ከፈለክ በእያንዳንዱ ሁኔታ ውስጥ ራስን ማስለመድ ይሻላል። እያስቤ ያው
ቶሎ ልጆቼን ሙዚቃ ያስተማርኩኝ ምናምን ሁሉን ብቻ ሲያድጉም ከሙዚቃ ውጪ አይወጡም ልጆች። አዎ በቃ አሁን ነው ስኪል እያስቆጠርኩኝ እንዴ የትም እንዲህ እንዳይሉ በኋላ ምን አስባለሁ። ከየገባኝ ነገር ደግሞ አንድ ነገር ከተማርኩ በኋላ ሁሉም ሰው ሙዚቃ መማር አለበት። ለመስፈን አይደለም ወይም ለምናምን አይደለም፣ ለመስማት ክሪቲካሊ ስናር ለመሆን ጆሮአችንን ለማስከፈት ሙዚቃ ዘፈኑን ሳይሆን የሙዚቃን ግራውንድ ማወቅ አለበት። ዳስ ወይ ከልጅነታቸው የሚያስተምሯቸው ለዛ ነው። ረጋ ብሎ ማሰብን ትለምዳለህ ማለት ነው። ረጋ ብሎ ማሰብ በቃ በጣም አሪፉ ነገር ነው። በጣም አሪፍ። እስቲ ደግሞ ወደ ሙዚቃ ዓለም ደግሞ እንግባና ግን ስለ ሙዚቃ ከማውራታችን በፊት አሊ ቢራ ይዘፈን ተብሏል በአንተ ድምጽ። ሚኒስትሪ ሚዲያ የመጣሁት ነፍሱን ይማረው በዶክተር አሊ ቢራ ሙዚቃ ነው ማለት ነው። መጀመሪያ የዘፈንኩትን ዘፈን እስቲ አጫውተን። ሪጋ ናሙሪ ሪጋ ኸነመራሬ ሪጋ ናሙሪ ሪጋ ኸነመራሬ ዋ ናሙሩ ባና dan ufa sami khaysabarar awash na manchesisu yani hiriya namarrafisu askotu lagarati zamani tole kagariti salale tangulufa jimbati na basakaran kun salale tangulufa jimbati na basakaran kun nulachu alaguma ማወሊ ንቦ አጋራም አዋሽ ናመንጨሲሱ ያኒ ሂሪያ ናመረፊሱ ጀራ ቆንጆ ሙዚቃ እንጫወትክልህ። በጣም ወደው ይሄን ነው መጀመሪያ የጫወትኩት። ለመጀመሪያ ጊዜ ፒያኖ ይዤ የተጫወትኩት የት ነበር? ሸራተን አዲስ የመጀመሪያ ስቴጅ ነች። ከግቢ ወጥቼ ማንም አልሰማኝም ነበር። አይገርም? ከዛ ስመጣ በአዲስ አይነት አቀባበል ተቀበሉኝ። ለካ መሄድ ነበረብኝ። አይገርምም? ከዛ አገኘው መጣ። በቃ ስመጣ በሚገርም በክብር ነው የተቀበለው። እንዴት ነበር ታስታውሰዋለህ? በቃ ድብልቅ ነው ያለው። ያው ስሰራ እኔ ነፍሴን አላውቅም። ሰው አለ የለም ምናምን አይደለም። እውነቴን ነው። ራስ ውስጥ ነው የምትገባው። አዎ ዲና ኦፊ ማሌ አርኪካር ከሎሉ ዲና ኦፊ ማሌ ኑቱ ኢፍቲኔሴ ኑቱ ኑጫሌ ኑቱ ኑጫሌ ካለ አጠገቤ ካለ ታዳምጠኛል። በግዴታ ሰው ካዳመጥከኝ ደግሞ የሆነ ቦታ ወስጄ ይመልሳል። ሰው ደግሞ ይሄንን ይወደዋል። እኔ ራሴ አሁን በጣም ነው የሚወደው። በጣም ብለኝ ነበር። የምፈልገውም እሱን ነው። ከዘፈኑ ድምጼ አያምርም። ይሄ ነገር ተመልካቾች የሚፈርዱት ነው የሚሆነው። እኔ ምንም ብለው ነገር የለም። እኔ ድምጽ እወዳለሁ በጣም። ድምጽ በጣም ወፍራምና ቤዝ ነው አይደል? አዎ ድምጽ ባሪቶን ነው ድምጼ። መካከለኛ ላይ ነው ያለው። በጣም ወፍራም አይደለም፣ በጣም ቀጭንም አይደለም። ምንድን በሙዚቃ ባሪቶን ይባላል። ያው ለቴነር ይቀርባል ትንሽ። በጣም ወፍራም ድምጽ አይደለም ያለኝ፣ ግን ሃርሺ በስራም የመጣ ነገር ነው። በተፈጥሮ የተሰጠኝ ነገር አለ፣ የለፋውበት ደግሞ ነገር አለ። እንዴ ይቀኛል ነው የሚባለው? አዎ ራሴ በጣም ለፍቼበታለሁ። ድሮ የነበረው ድምጽና አሁን ያለው ድምጽ የተለያየ ነው። አዎ ከትምህርት ቤትም በኋላ ስኬሎች ሳውቅ ነገሮች እንዴት ማለማመድ እንዳለብኝ ራሴን እንዴት አድርጌ ማስጠናት እንዳለብኝ ካወቅኩኝ በኋላ ደግሞ የሆነ አይነት ጥሩ ቴክስቸር ድምጼ ላይ መፍጠር ችያለሁኝ። በስራ የመጣ ድምጽ ነው ማለት ነው። ብዙ ሰው የሚያውቀው በኦሮምኛ ሙዚቃ ነው። አዎ አማርኛም አለ። በፐብሊክ ላይ ወጣ የለኝም፣ ግን እጫወታለሁ። እንዴ ደሴ እኮ ተምረህ እንዴት አማርኛ አምባሰላንቾ እየሳትል እንዴት ትወጣለህ? ልቤን እንደማርጠጭ አይ በትዝታ ጣድሽው ልቤን እንደማርጠጭ በትዝታ ጣድሽው አምባሰል ተንዶ ጊሸንደ ግፉታን አምባሰል ተንዶ ጊሸንደ ግፉታን አዎ አምባሰል መናዱ አይ ያንቺ ቃል ፈርሶ ነው አዎን ጊሸን መደገፉ
አይ የኔ ቃል ማክበር ነው አሁን ይብላኝ እንጂ ላንቺ አይ ቃልሽ ለፈረሰው የእጁን መቻጣል አሁን ቆሞ የሄደ ሰው የእጁን መቻጣል አይ ቆሞ የሄደ ሰው ይላል ደሴ ሰው። ግን ተጫወታቸው ሙዚቆቹ። የመጀመሪያ ሙዚቃ ምን ነበር? መጀመሪያ የሰራው መጀመሪያ ኦሪጂናል የሰራሁት ሚልኪ ይባላል። የግጥሙ ደራሲ ሌንጮ ገመቹ ነው። አብረን የተባለ በጣም የቅርብ ጓደኛ ነው። በጣም ወንድም ነው። ፈርስት አሬንጅመንቱን የሰራሁት። ከዛ ሙዚቃዊ የሚባል ካምፓኒ እኔ እሱን ስራ ይዤ ስቱዲዮ ሳፈላልግ ያው ትንሽ እኔ ከማስበው ለሙዚቃው ከማስብለት እንትን ጋር መገጣጠም አልቻለም። የፖፕ ነገር ነው የተለመደው። ከወጣ ደግሞ ስራ ደግሞ ወጥቶ ደግሞ መጮህ አለበት። በጣም ቆንጆ ስራ ጆርጋ መስፍን ሪአሬንጅ አድርጎት በዚህ አጋጣሚ ጆርጋ መስፍን እያመሰገንን እንለፍ በጣም ቆንጆ አድርጎ አሁን የምንሰማውን አሜሪካውን እየሰማነውን ቴክስቸር ሰጥቶናል ማለት ነው። ይሄ ሙዚቃ ማለት ዩኒቨርሲቲ ያላችሁ አሰባችሁት የነበረው ሙዚቃ ነው? ዩኒቨርሲቲ ነው። ከሌንጮ ጋራ ዩኒቨርሲቲ ነው ዜማውን እያሰምቸው ከዛ ጊዜ ሲመጣ እዚህ በደንብ ተሰራና በጣም ቆንጆ አውትፑት ይዟል። ራሱ በቃ ቦታውን ፈልጎ ገባ ሙዚቃ ተፈልጎ ከኒጀን ስላላን ኦኔ ይክፈቱ ከንከረንሲያና ፈያን ኡክፈቱ አከመዳፉላ ኦሰኒ ኦከቱ ኩንጃለ ለመሌ ዋዲቤን ፈካ። አጠቃላይ ስንት ስራ አለ? አሁን ሁለት ስራዎች ናቸው አሉ። ሁለት ኦሪጂናል ሁለት ስራዎች ናቸው አሉ። አልበም ሲንግሎች ምናምን ደግሞ አሁን መንገድ ላይ ያሉ ካሚንግሱን ናቸው። አዎ ኦልሬዲ እነሱ ነገሮች ላይ ሌሎች ኃላፊነቶችም ላይ ልጆች ላይ በደንብ ሰራለሁ። ተደራሩ አሁን ታለንት ሾው ላይ በየትኛውም አጋጣሚ ልጆች መማር በሚችሉበት አይነት አጋጣሚ በሙሉ እሰራለሁ። ተቻርጋለሁ ባለው ሁሉ በቃ ያስተማሪነት እንትኑም አይለቅም። እንግዲህ በቃ ስጦታ ነው መሰለኝ። ፈጣሪ ይመስገን። በቃ ለማስረዳት ሞክራለሁ ሙዚቃ እኔ ራሱ አይገባኝ ብዙ ሰው አንሳን ያደርገው ሙዚቃን ስታስረዳው ለማስረዳት አንተ ራሱ ገብቶ ለማስረዳት ትንሽ በዛ ሰው አይምሮ ልክ መንገር መቻል ይጠብቃል። አንተ ለኔ አሪፍ ነው የሚሆንልኝ ብዬ አስቤ ጥሩ እንቅስቃሴ ነው ያለሁት። በቃ ልጆች ላይ እየሰራሁ በጣም አሪፍ ነገር ነው እየሰራ ያለው። እግዚአብሔር ይመስገን። ሶ ምንድነው የምንጠብቀው? አሪፍ ነገሮች አሉ። አሁን ኢቨንቶች ላይ የምንሰራው በቅርቡ ሲንግል አለ። እሺ ቆንጆ ሲንግል አለ። ስቴጅም ሰራለሁ። ኢቨንቶች ነው የምሰራው። ኢቨንቶች ላይ ነው የምሰራው። ኢቨንቶች ኦርጋናይዝ አደርጋለሁ። ስለዚህ ያው ለኢቨንቱ የሚያስፈልግ አይነት ሙዚቃ አቀርባለሁ ማለት ነው። እዛው ላይ ተቀልቅናለህ። ሁለገብ ነው በቃ Amachu kubanajia ganama bitu kuba galgala uji ufta amachu kubanajia ኢንዱስትሪው ጥሩ ነው። ጥሩ ኦፖርቹኒቲ አለ በጣም ሰውም ፍላጎቱ እየጨመረ ነው። አሁን ሰውም ከመዝፈኑ ባሻገር ከዘፈኑ ከጨዋታው ባሻገር ሙዚቃን እንዴት መጠቀም እንዳለበት ሰው አንደርስታንድ እያደረገ ነው። አሁን በጣም ቆንጆ። እስቲ ደግሞ አንድ የራስን ሙዚቃ ደግሞ ሳትልልን ከሄድክ ግፍ ነው የሚሆነው። ኦፍ ተያት ሚልኪ ተማልካ ፈካቱ ዲምቱሞ መጋላ እንተላ ከስኮርቱ አኩማ ፈርዳ ሲላፕ ኒዝቢላ ኦኔ ሉጋመቴ አገርቱ ተካላ ከኒጃን ሲላላን ኦኔን ኢኪፈቱ ካንከራን ሲያናን ፈያን ኡኩፈቱ አከመዳ ፉላ ኦክሰኒን ኦከቱ ሁንቻለ ለመሌ ዋድቤን ፈካቱ ሃት ሚልኪ
መልካቡቱ ሰፉ መሌ ሆሩም ቤቱ ሃቲ ሚልኪ መልካቡቱ ሰፉ መሌ ሆሩም ቤቱ ይላል ማለት ነው። በጣም ቆንጆ፣ በጣም አሪፍ፣ በጣም ቆንጆ አድርገህ ነው ታንጎራጉረውና ጆሮ ውስጥ ነው የሚገቡ። እንግዲህ በዚህ አጋጣሚ ግን ማመስገን የምትፈልጋቸው ካሉ የምታሳልፈው መልእክት ካለ መድረኩ ያንተ ነው። ሁሉንም ማመስገን እፈልጋለሁ። በእኔ ህይወት ውስጥ በጣም ብዙ ሰዎች አግዘውኛል። ከኔ ብልጥ እነሱም ይታያቸዋል። አንተ እኮ ነገ ትልቅ ደረጃ እንደምደርስ ይሰማናል እናልማለን የሚሉ ሰዎች ለእነሱ በጣም አመሰግናለሁ። ሰፖርት ሲያደርጉኝ፣ ሲያበረታቱኝ፣ በርታ ትደርሳለህ ሲሉኝ የነበሩ ሰዎች ትላንትና እኔ ጋር ትልቅ ቦታ አላቸው። አድናቂዎቼን በዚህ አጋጣሚ በጣም ነው የማመሰግነው። ሽመልስ ገበየሁ የሚባል ሰው አለ። ዲኬት ኢትዮጵያ በፊት ይዞሩ ነበረ በየዩኒቨርሲቲው። ያኔ ዲኬት ኢትዮጵያ ፕሮግራሞች ያዘጋጃል፣ የወጣቶች ፕሮግራም ያዘጋጃል፣ የሙዚቃ ዝግጅት ያዘጋጃል። በዛ አጋጣሚ ያገኘሁት አንድ ሽመልስ የሚባል ሰው አለ። ሽመልስ ብዙ ሰዎች ያውቁታል ብዬ አስባለሁ። ከኛ ጋር አብረው የተማሩ ልጆች ራሴን እንድቆፍር አድርጎኛል እና ለዚህ በጣም አመሰግናለሁ። ብዙ ነገር ማየት እንድችል አድርጎኛል። ሙሴ ብርሃኔ ዋናዎቹ እነሱ ያከፋፍላሉ። ሌላ ሙሴ በጣም ጓደኛዬ ነው፣ ወንድሜ ነው፣ አብሮኝ ያደገ ሰው ነው። እሱ ደግሞ በቃ ሁሉ ነገር ልዩ ውዷ ባለቤቴን በጣም ነው የማመሰግናት። ለብዙ በጣም ነው የምወደሽ። ብዙ ዋጋ ከፍላለች በጣም። ሌሎችም ሁላችሁም የምታውቁ ሰዎች ሁላችሁንም አመሰግናለሁ። ማኪ አንተንም አመሰግናለሁ። ይክሩ ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እኔም አንተን እጅግ አድርጌ አመሰግናለሁ። እንግዲህ ተመልካቾቻችን የመገናኛ ፕሮግራማችን እዚህ ጋር ያበቃል። የሚቀጥለው ሳምንት በሌላ እንግዳ ደግሞ እንገናኛለን። በጣም አመሰግናለሁ።